ከፍት ነው ኮብን ነው ስነሳ ተፈጠረ ከባድ ነገር አለ ነገሪ ምን መርጠው ምን እንደተዘረከረክሽ ምን እንደምትረከረከው እኔ ምን የገጠመኝ ተዋት ስነሳ እንቅልፌ ምን እንደሚያደርግልኝ በቃ ይሄ እኮ ነው የራሴ ጡትሽ ነው እስቲ ቆይ ልንገር እስቲ ህመማለሁ ስለወለድሽ በአንድ ቀን ጡትሽ ከዚህ ተነስቶ እዚህ አይደርስም ጡት እኮ ነው ምን ሆነሽ ነው አንቺ ደግሞ ቆይ ወይ ፎቶ አንስታንም ቢሆን ቻት ጂፒቲን ምን ጠይቀዋለን ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ እኔ መግቢያ ከሰራውኝ ትንሽ ቆየሁኝ መሰለኛ 1-4 ቀን ነው ምናምን እና ያው ጉንፋን ነግረናችኋል። ሰሞኑ እዚህ ማለት በቃ ኢትዮጵያ ላይ ልበለው እንግዲህ ያለው ጉንፋን አብዛኞቻችሁ እዚህ ስላልሆናችሁ ማለት ነውና ከባድ ነው። ብቻ እግዚአብሔር ይመስገን እና ከመጀመሪያ ግን ይሄንን ቪዲዮ ስትጀምሩ ላይክ እያደረጋችሁና ከዛ ደግሞ በቃ እየሳቃችሁ ብትጀምሩ ደስ ነው የሚለኝ ማለት በቃ ሳይከፋችሁ ሐሳባችሁ ደግሞ ቪዲዮ ካያችሁ በኋላ ብታስቀምጡልን መጀመሪያ ላይ ግን እየሳቃችሁ ከዛ ላይክ ብታረጉ ማለት ነውና እንወዳችኋለን። እንግዲህ ዛሬ ደግሞ የመጣውበት እንደምታዩኝ ያው ክረምት ማራለ እዚህ ሻርፕ ለብሻለሁ። አንዳንድ ነገር ማውራት ፈለኩኝ እኔ ከፍቅር ጋር ማለት ነው። ያው ዳኒ አይጠፋም ያው በቃ ቤተሰብ ሆነናል እና እሱም ባለበት ወንዶች አብዛኞቹ ማለት ብዙ ጊዜ ብዙ ነገሮች ላይ የሆነ ነገር ብቻ ይታማሉ ምናምን ነገርና እኔ ደግሞ የተለያዩ ነገሮች ጥያቄ መጠየቅ ፈልጋለሁ አንዳንድ ነገር ማወቅ ፈልጋለሁ። እሱም ብቻ አይደለም የተጠነሰሰለት ነገር አለና በዛ መሃል በመጠየቃቸው ጥያቄዎች መሃል በጣም ብዙ ነገሮች ይፈጠራሉ እና እኔም ለመቻል ሞክራለሁ የቻልኩትም ማለት ነውና እና ቤተሰብ ያው ማለት ሴት ልጅ ስትሆኑ በጣም ብዙ ነገሮች አለ ያው ተፈጥሮ አይደለ እግዚአብሔር የሰጣችሁ ጸጋም ነው። ከዛም ደግሞ እግዚአብሔር የሆነ ነገር ሳላትችሉ አይሰጣችሁም። ከዛም ደግሞ እንደ ግዴታ አይደለም እግዚአብሔር ግዴታ ሆኖ ሲሰጣችሁ ወዳችሁ እንድታረጉት ወይ ደግሞ ወዳችሁ እንድታልፉበት የሚያደርግ ነገር ነውና እኔ በሚከሰቱት በሚሆኑት ነገሮች ላይ ማንም ሰው ደስተኛ ነው የሚሆነው። እኔ ይከፋዋል ብዬ አላስብም ግዴታ ስለሆነ የፈጣሪ ግዴታ ማለት ስጦታ እንደ ስጦታ ማለት ነውና አንዳንድ ወንዶች ደግሞ ስትወልዱ ከወለዳችሁ በኋላ ከወሊድ በኋላ ብዙ ነገሮች ይፈጠራሉና በዛ መሃል እነሱ በጣም ብዙ አይነት ነገሮች የምንሰማቸው ነገሮች አሉ ሚዲያም ላይ እንደዚህም በቃ ጎረቤትም ምንም ትሰማላችሁ ታያላችሁ ማለት ነውና እኔም ደግሞ ፍቅር ጋር አንዳንድ ነገሮች እንደዚህም እኔ አሁን በማወራቸው ነገሮች ላይ ራሱ ማየት እፈልጋለሁ። እንደዚህ አይኑ ላይ ብዙ ነገሮች አነባለሁ። እናንተም ደግሞ አስተውላችሁ ቪዲዮ ከአንድ ጀምራችሁ እስከ መጨረሻው ካያችሁት ብዙ ነገሮች ታዩታላችሁ ማለት ነውና እሱም ብቻ አይደለም ዳኒንም ጨምር ማለት ነውና እስቲ ብቻ ብዙ ነገሮች አሉ ስትወልዱ የሚፈጠሩ ነገሮች እና ወራዊ ግዴታ ሊሆን ይችላል ብቻ ብዙ ነገር እና አብረን የምናያቸው ነገሮች በጣም ብዙ ነገሮች አሉ አሁን ያልነገርኳችሁ ነገር ማለት ነውና እንጠብቃቸው። ከፍት ነው ምኑ የሚታጠረው ያኛው ጠፍተህ ቲሸርት ጠፍቶ ያ አረንጓዴ ነገር በብላክ አረንጓዴ ነገር አለ ያለኝ ቲሸርት እዚህ ላይ ቻርጀር ይዘና የምትይዘው በቃ ወይድከበት አይደለም እዚህ አስቀምጬው ነበር ማለት ነው። ዝናብ ነው ወይስ ምንድን ነው? ይሄ ይወርደኛል እንደገናም ደግሞ ጉንፋን እኮ ነው ብርድ ይልሽ ሞቃት ራሱ ቢሆን ብርድ ይልሽ የት ነው ያስቀምጥከው ቦታ? ታው በቃ በኋላ ይሰጣል። ምንድን ነው አትንቀጭቀጭ ቤት አትሄድ አሁን እና ፈለኩታ ምንድን ነው ቻርጀር ማለት ቻርጅ መሰካት አልችልም ይፈለግና ይሰጣል እንጂ ምንድን ነው ቤት መስቀልቀል አለሽ ተስተካከለል በክኔ ችግር ስለተጠመኝ ነው አይደለም በጣም ብዙ ነገሮች ተፈጥሯል። ምን ብዙ ነገር እኔ እንጃ ብቻ ብዙ ነገር አለ። ያው ላውራችሁ ስለፈለኩ ነው የጠራችሁ። ሲቀጥልም ደግሞ ስለቤቱ አሳስብዳኒ በጣም ብዙ የሚያሳስብ ነገር አለ። ማምሽ እኔ አላመመኝም እና ምን ተፈጠረ?
ከኔ ጋር ነው ወይስ ከሱ ጋር ማውራት ይፈልጋል? ያው ማውራት የምፈልገው ካንተ ጋር ነው አንተ ጋር ነው ግን እሱ ይሰራል። አይ ያው መልክቷል አንዳንድ ነው ኖ እንድትወጣ አይደለም እኔ ወጣ አላልኩም። አይ የቤተሰብ ጉዳይ ከሆነ አይደለም ማለት ግልጽ ነኝ እኔ ቁጭ ብለህ የሆነ እንትን እንድትል ነው የቤተሰብ ጉዳይ ከሆነ የቤተሰብ ጉዳይ አይደለም። የቤተሰብ ስለ አንተን የሚመለከታ የባልና የሚስት ደግሞ አለ ልጅ እንኳን የማይሰማቸው አለ እኮ ይገባኛል እኮ እኔ ያለው እኮ ስትወጣ ተኝቼ ነበር ካልፈለግሽ ውጣ ኖ እንዲወጣ አልፈልግም። ስትወጣ ተኝቼ ነበር አይሄድከው እና አንዳንዴ ታረፍጃለሽ እኮ ደበር ሲልሽ እኮ ግን ያው ስነሳ የተፈጠረ ከባድ ነገር አለ። ከዛ በፊት ግን በጣም ማውራት የምፈልገው መጠየቅ የምፈልገው ነገር አለ። አንተም እንደ ወንድ መስማት ያለብህና ያው ሐሳብ መስጠት ያለብህ ነገሮች አንተም ደግሞ እንደ ባል አንዳንድ ነገር ማለት ያለብህ ነገር አለ። ወንድ አይደለ እኔ አሁን የማናገረው ነገር የሁለታችሁም የሚመለከት ነገር ነው። ያው ወንድ ቢሆንስ ስለ ሴት ምን ያውቃል? እሱ ስለ ትዳር ምን ያውቃል? ትዳር ብቻ አይደለም ያው ውጭም ላይ ሆነ ብዙ ነገሮች ያያል። ምን ታኛለህ? እንደሱ አይነን አታናግረህ ምን ማለት ነው? ስለ ሴት አያውቅም ምናምን ስለ ሴት መላከፍ አይደለም። ሴትን እኮ ስለ ሴት ማወቅ ማለት እና እህቴ መንገድ ላይ እናቱ ማለት አይደለም እኮ እህት አለኝ እናት አለኝ። እህትና ሚስት ይለያያል ብራዘር። ብዙ ሰዎች እኔም እህት አለኝ ምናምን ይላሉ፣ ግን እህትና ሚስት ወይም እህትና ትዳር ይለያያል። ብዙ ሰው ማለት እሺ ፍቅር አሁን ወሬውን ተውትና እኔ ከባድ ነገር ገጥሞኛል። በቃ ምንድነው እሱ የሚገጥምሽ? የምር አንዳንድ ነገር ማወቅ ፈልጋለሁ ካንተ። ምንድነው እኮ ምን ጠይቅ። አሁን ውጭ ላይ ሁለታችሁም እግዚአብሔር ውጭ ላይ ማለት ነው የሆነ በቃ ማናነሻ ነገር ይጠይቅኝ ችግር የለም ፍቅር እኔ ነው ለማወራ ለቃሉ በጣም ይቅርታ እግዚአብሔር ለምን ዝም ያለሽ ነው ችግር የለም ማለት አሁን እንደዚህ ጡቷን ይቆመትና የወረደ ሴት እሱ ሌላ ነው አይቆመ ምን ይቅርታ ብያለሁ እግዚአብሔር ሌላ ቃል የለውም መቼም እሺ ጡቷ ምንም ያልሆነና ጡቷ ደግሞ የሆነ ነገር የሆነ ሴት ምንም ያልሆነና የሆነ ነገር የሆነ ማለት የታመመ ምንድነው እሱ ምንም ያልሆነና የሆነ ምን ሆነ እሺ የወረደ ወደ ታች ወደ ታች ነው ሌላ ወዴት አለው ጡቷ የወረደ ሴትና ጡቷ ያልወረደ ሴት የሚባል ነገር አለ አይደል ጡት ይቆማል እንዴት አይደል ወዴት ነው እኔ አላቅም በቃ ለማሳቱም በእናትህ ልጅ ሀገር ስትሆን ለምሳሌ ጡቷ ቀጥ ያለ ነው የሚሆነው እና ብዙም ደግሞ ይሄ ላይፍ ያላየች ትዳር ውስጥም ያልገባች ያልወለደች ምናምን ማለት ነው ነገር ፍለጋ አለ እንዴት አወቀው አንተ ስለሁሉም ነገር ልትታክችላለህ ባዮሎጂ እኮ ነው እኔ ሴቷ እንኳን አላወኩኝም ትምህርት እኮ ነው ባዮሎጂካል ትምህርት ነው ምንድነው ስለ ባዮሎጂ ለማውራት እዚህ ጋር ወራውት እኔ ስለ አልተማርክም እንደ ባዮሎጂ ምናምን ባዮሎጂ ጋር የሚባል ነገር አላወራንም ያው ምን ስታረግ ነው ልጅ ሀገር ሄዶ ባዮሎጂ ተመሪያለሁ እኔ እንዳንተ 10ኛ ክፍል አላቆምኩም ያማን ዳር ባዮሎጂ ምናምን ብሎ ነገር ይላል አሁን እኔ ስለጠየቁ ሐሳብህ ነው እንጂ አብራራልኝ አለ ስታብራራ ደግሞ በጣም እንትን አልኩ አጋነን ላንቺ አይደለም ባይዘ ለሱ ነው ያብራራው እኔ እዚህ ጋር አለው እኮ ብዙ ነገር ነው የሚያውቀው አንቺ የእውነት ለዚህ ነገር ፍለጋ ነገር ፍለጋ አይደለም እግዚአብሔርና ነገር ፍለጋ ቆይ እንዴት ታወቅ ብራዘር ባዮሎጂካል ትምህርት ነው ይሄ ማወቅና ሌላ ታሪክ ዕውቀት አያስፈልገው እሺ ነው ሴት ልጅ ስታጠባ አጥብታም እኮ ምንም ላይሆን ይችላል ተፈጥሯዊ ጉዳይ ነው እሱ አመጋገብም ነው ግን በብዛት እንደዚህ ምንድነው እሱ ናሽ ለማብራራት ይከብዳል እኔ አሁን የገጠመኝ ችግር እኮ ስለሆነ ነውና ቁጭ በል አይነቱንም ታውቀዋለህ የእውነት ይኸውልህ ያጠባች ሴትና እያጠባች ያለች ሴትና በምንድነው ልጅ ሀገር እኩል ናቸው አሁን ያጠባች ሴትና ያጠባች ሴት የማውረድ እድሉ ሰፊ ለምሳሌ ፍቅር እያጠባች እንኳን ጡቷ ቀጥ ያለ ነው ደህና ስለኔ አውራ አላልኩም አሁን አይደለም ስላንቺ ነው እየነገርኩሽ ያለው ነው እኔ ተወኝ በቃ እኔ ይሄ ምንድነው ተፈጥሮ ነው ኔቸር ነው አልወደቀም ጡቷ አንዳንዱ ደግሞ ገና 12ኛ ክፍል ወይም ሳያገቡ እንትን ሳይሉ ጠልፎ የሚጥል ጡት ይኖራቸዋል
አንዘላዝለው እዛ መሬት ላይ እየተማታ እያጨበጨበ ነው የሚሄድ። ለምን እሱም ተፈጥሮ ነው፣ ይሄም ተፈጥሮ ነው። ለምን አንድ ነገር ያንን ጡት ለምን ታለ ነው ዋናው ጥያቄ። ችግር አለ ችግር ነው። ምን አረኩኝ እኔ እንዴ? ለማጣላት በጠየቁኝ እያብራራሁልህ ነው ያለው። ነገሮችን እያስረዳሁህ ነው ያለው እኮ በጠየቁኝ ጠይቁኝ እኮ ነው ጥያቄ። አንተ አብራራ። ህፃን አይደለንም እኛ ጡት ላይ እንጣላ። ጡት በጡት አንተ ጡት ወረደ ወጣ ብለን እንጣላ። አምርብንም እኮ እንደ ነገር አንቺ የፈለግሽውን ነገር ተናገሪ። አንተ አፈን ዝጋ። እኔ የፈለኩትማ አሁን የሚሄድበት ቦታ አለኝ። ስልክ እንትን እያለ ነው እንዳትሄድ። አንድ ነገር ብቻ መልስልኝ አሁን። እሺ ቆይ ዳኒት ነው እግዚአብሔር ጡቷን ሚስትህን ና ጡቷን ሚስትህን እሺ አንተ ያ ከማለቴ በፊት ማን ነው አንተ ማለት በጣም የወረደ ቅድም ስትነበር ጡቷን እግርን አልፎ የሚጥ አንተ ዝጋ። የሱ አይነት ሚሊት ዘምባሌ ፊት ላይ ነው የምቆምብህ። ወደዚሁ እንደማ በቃ አትለፍለፍ። እዚህ ጋር ቆመ ከኔ ኋላ ቆመ እንትን በል አትለፍለፍ። እኔ ምን አልኩኝ? ምን እንደምትይው ተናገሪ። ጡቷ ማለት ነው ቢወርድና እግር የሚጠልፍ ቢሆን ምን እንደምታረገው ከፍ እናደርግላታለን። ዝም በል እንዴ ሙድ እኔ የተጠየቅኩት እመልሳለሁ እንዴ። ስትነሳ ብዙ ነገር ይፈጠራል በዚህ ቤት እና እንደዚህ አይነት ቀልድ ላይ እየቀለድሽ ባለማወቅ ልንገርሽ፣ ባለማወቅ ብዙ የሚባሉ ነገሮች አሉ። ጡቷ ታች የወረደ ሴት ልጅ ከተለያዩ ወንዶች ጋራ ግንኙነት የምታደርግ አይነት ሴት ነች የሚሉ ሰዎች አሉ። ኤክስ እንደዚህ አይነት ብሎ ነገር የለም። በተፈጥሮ አንዳንድ ሰው ከሚበላው ወይም ካደገበት እየበላ ካደገበት ምግብ የተነሳ ምናልባት ጡቱ ቀጥ ብሎ እንደዛው ሲሞት ራሱ እንደዚህ አቁሞ በቃ ሬሳ ሲገንዙ ማለት ነው። እንደዛ ድረስ የሚቆማል። አንዳንዱ ደግሞ ገና በሕፃንነቱም ይወርዳል። የወረደ ጡት እንደ ግል ሀሳብ የወረደ ጡት አንተ ትፈልጋለህ ወይ የምትይኝ ከሆነ አልፈልግም። እኔ የወረደ ጡት አልፈልግም። ይቅርታ፣ ይሄ ተፈጥሯዊ እኔ አልፈልግም። አንተም ደግሞ ንገረኝ እስኪ ፍላጎትን ለምሳሌ ንገረኝ እስኪ ከወረደ ጡትና አይ ሳይሆን የተረዳበት መንገድ አለ። እሱ ከጥቅሙ አንፃር ነው መሰለኝ የተረዳው። የቆመ ጡትና የወረደ ጡት ምን አይነት አስፈላጊ ጥቅምነቱን አይደለም። አጠባው ትጠባዋለህ እንዴት? አንተ እኮ ሕፃን ሆነህ እኮ 2 ዓመት ብትጠባ እኮ ነው። ከዛ በኋላ ካገባ በኋላ ነው የምትጠባው ጡት። ትዳር ከያዝክ በኋላ ልጠባ ትችላለህ ከልጆች እየተሻማ። ግን እኔ እንደሚመጣ ከዛ ውጭ ግን በምንም አይነት መንገድ በቃ ነገርኩ። ስታገባ የምጠባበት መንገድ አለ፣ ልጅ ሆነ የምጠባ። ከዛ ውጭ ጡት ምን ይሰራል? ምንም አይሰራልም። እኔ ግን በሱ ሀሳብ ተስማምቻለሁ። እኔ ስለ ጥቅምና ጉዳት እኮ አላወራሁም። ስለ ጥቅሙ አላልኩም። ምን ነገር ሀሳብሽ ምንድነው? ለምንድን ነው ይሄንን ጭቅጭቅ የምትፈጥሪብኝ? አንተ ስለ ጡት በደንብ ስለምታውቅ እኔ ጥያቄሽን ግልጽ አድርገሽ ንገሪኝ። እኔ እሱ የመረጠው ይሆናል። ምንድን ነው በቃ ወርዶ ምንድን ተዘረከረክሽ? ምንድን ምትረከረከው? እኔ ምን ነው የገጠመኝ? ጠዋት ስነሳ እኮ እንቅልፌ ማለት እማውቀው ነገር የለም በቃ። እና ይጠልፋታል። ጡትሽ ነው እሱ? እና ምንድን ነው እንታዩ? አንቺ በእናትሽ የሆነ ያልተቀጠፈ ኩከምበር ነው በይ። እንዲህ ወረደ ወደዛ አትጠጊኝ ፍቅር። ምንድነው ማለት ጠጋ መፍትሄ ካለ ነገር ያማታኝ አንቺ ጡት እኔ እንደዚህ አይነት ነገር አልፈልግም። እግዚአብሔር አልፈልግም። ያንቺ ጡት ገና ከወለድሽ ጊዜም ጀምሮ ከወለድሽ ሳትወልጂ ማለት ቀጥ ያለ ነው። ስነ ስርዓትሽ እንዲይና ስነ ስርዓት ያጂ በአንድ ቀን ወረዳ አትይኝ። ምን እና ምን ላድርጎሽ? ለምንድን ነው የሚወርደው ጡትሽ? ለምን ነው የሚወርደው? እኔ ምን አውቃለሁ? ምን ምክንያት አለ? ምንድነው እንደዚህ አታረግላት? ምንድነው እንደሚያደርግልኝ? በቃ ይሄ እኮ ነው የራሱ የተፈጠረ ጉዳይ። አይ ከማውረዱ በፊት መያዝ ነበር። አንቺ ውስጥ ነው ይገብ ውስጥ አልገባም። እዚሁ አንተ ውስጥ ገብተን ነው አልገባም። ፍቅር ውስጥ ገብተን ነው እዚሁ ነይ
እዚህ ጋር ነው እንድናወራ የምፈልገው። በጌታ በኢየሱስ ክርስቶስ ምን ሆነሽ ነው? ምን አደረኩኝ? ምን አውቃለሁ? ጡትሽ ነው እና ምንድን ነው? እስቲ ቆይ ልንገር። እረፍ እስቲ። ህመም አለው እናትህ? ህመም አለው? ምን በሽታ ነው አብጦብሽ? የምን በሽታ ነው የምታወራው? እኔ እያጠባው ነበር ስነሳ እንዲሆን ረዝሟል። ረዝሟል? አዎ። ምን ልጁ ጎትቶታል እንዴ? እኔ አላውቅም። ምን አባ ነው የምትሰራው? ምን አባ ነው የምትሰራው? ምኑ ነው የሚያጨበጭበው? ምኑ ነው የሚያጨበጭበው? እዚህ ሆነ አልተባልክም እንዴ? እያየሁ ነው እኮ። አንቺ ምን ሆነሽ ነው ጡትሽ የወረደው? ተናገሪ በስነ ስርዓት የምትናገሪ ነው። በቃ አሁን እኮ አንተም ቁርጤ ነግረኸኛል እኮ። ማውራት አይጠበቅም። ሐኪም መሄድ ካለብን እንሄዳለን። አልሄድም። ጡቷን የወረደ ሴት እኔ አልፈልግም ብለሃል። በቃ አለቀ። እሱ የግል አመለካከቴ ነው አልኩሽ እኮ። የአንቺ ጡት ደግሞ አልወረደም። ምንድን ነው እሱ የምታወሪው? ይሄ ወርዷል እንደሚባለው መሬት ሊነካ አይደል እንዴ? ፍቅር እኔ ሊያው ቆይ እንዴ ጫፉን ንኪ፣ አስነኪኝ። ጫፉን አስነኪኝና ልኝ እስቲ። ጤና የላችሁ በእናትህ እስቲ። ይሄቱ ምን አባልቶን ምን አባልቶን ምን አደረኩኝ? ልትነካ ነው? ጡት ልትነካ ነው? እኔ የሆነው እኮ ያልኩት የወረደም ቢሆን አላስነካም። ጀዝባ የሚስቴን ጡት ማናባ ስለሆንክ ነው የምትነካው። አገጩን ነው ማራግፍለት። እስቲ ምንድነው እስቲ ማለት ይሄ ፍቅር ይሄ ጡትሽን በአንድ ቀን የሚወርድበት ምንም ምክንያት የለም ማለት። ጡት የፈለገ ቢወርድ እንደዚህ ያወርድ። አይ እኔ ማስተካከያ መንገድ አለ። አንጀት ሆኖ የለ እንዴ? አንጀት ሆኗል እኮ። እኔ ማስተካከያ መንገዱን አውቀዋለሁ በስነ ስርዓት። ምን አባ ነው የምታስተካክለው? ማነው አስተካካይ ነው? የጡት ኤክስፐርት ያረጋ አንተ ማነው? የጡት ኤክስፐርት ያረጋ ስለ ጡት አውቃለሁ አልካ። ስለ ጡት ካወቅ ማስተካከል ነው። ካልሆነ ደግሞ የሚስተካከል አይደለም። ሰርጀሪ ምናምን አለ፣ ግን እንደዛ አይሆንም። ሰርጀሪ አይደለም፣ ፕሮፌሽናል የሆነ መንገድ አለ ማስተካከል። ምን ሆነሽ ነው ፍቅር? ምን አውቃለሁ? ወረደ እኮ በጌታ በኢየሱስ ክርስቶስ። ደግሞ እኩል አይደለም፣ ተዛነፈ እንጂ ተዛነፈ። ጡት እኩል አይደለም። ተዛነፈ እኩል ነው። እኩል አይደለም ጡት። እሱን አላውቅም፣ ግን ብቻ ተጣመዋል፣ ተዛንፈዋል። እናቀናለን ሚሊዮን ሰንተው እኔ ያልኩትን ለምን ከመጥፎ ትወስጂዋለሽ? ውስጥ ገብተሽ አሳይኛው ልገሽ የተፈጠረው ሁሉ ጊዜ አንተ ለላሽ ላይ የተፈጠረው አላሳይም። ለምንድን ነው የማታሳይኝ? አላሳይም ነው ለምን ደግሞ አታሳይኝ? ዝም ብሎ እኮ አይሆንም እንደዚህ። ሆስፒታል መሄድ ካለብን የምትወደኝ ከሆነ እንደዚህ ወርዶ ውደደኝ። አለቀ። እንደዚህ ወርዶ ውደደኝ። ከመውደድና ካለመውደድ ጋር አይገናኝም። ምን የወረደ ጡት አልፈልግም አልኩ እንጂ አንቺን አልፈልግም አላለም። ያ እኔ ደግሞ ደስ አይለኝም። በቃ ባሌ የወረደ ጡት የማይፈልግ ሰው ሆኖ ረብ እስቲ በኢየሱስ ባሌ የወረደ ጡት የማይፈልግ ሰው ሆኖ አታንዘላዝሉ እንጂ ደግሞ ምንድነው እንደዚህ የምታንዘላዝሉ? ምንድነው ማንዘላዝለው? ራሱ የምታንዘላዝለው ነው። ባሌ የማይጡት የማይፈልግ ማለት የወረደ ጡት አንተ ሲጀምር ለምን ጡት ራሱ የምትወደው ምን ማለት ነው? ጡት ለያለው ነው ማለት ነው። ሁሉም ባል ነው የሚወደው። አይወድም። ፍቅር ሕክምና የሚያስፈልግሽ ከሆነ እኔውና የሆነ ነገር እናድርግ። ዝም ብለሽ እዚህ ጋር ቆመሽ እንትና አታንዘላዝኝ። ታነሽ እወደዋለሁ። ምኑን ነው የምትወጂው? በቃ ስለወለድኩኝ ሊሆን ይችላል። ስለወለድሽ በአንድ ቀን ጡትሽ ከዚህ ተነስቶ እዚህ አይደርስም። ጡት እኮ ነው። ምን ሆነሽ ነው አንቺ? እግሬም ይወረድ እግሬም ይሳባል እንዴ? ላስቲክ ነው እንዴ? ሊሆን ይችላል። አላውቅም። ፊኛው ውሃ ስትሞላበት እንደሚለጠጠው እኮ ነው የተለጠጠው። ታነሽ ገብተሽ ሊሆንና መፍትሄን እንይዝለታል። እሺ በይ እንዴውና እናስተካክል። አንተ ለምንድን ነው የምታየው? ሲጀመር አንድ ላይ እንዴውና እንይሳካ። ምንም የምታየው ነገር ካለባት ሐኪም ቤት እንወስዳታለን ነው። ምንም የምታየው ነገር ነይ። አይ እንደዚህ እንትን ሲባል ሊስተካከል የሚችል ነገር ነው ይሄ። ኦኬ ደግሞ ወይ ፎቶ አንስታንም ቢሆን ቻት ጂፒቲን እንጠይቀዋለን። ምንድነው እያየሁት ነው? እሺ አንተ በጣም ረጅም ነው። ምን አባልክ ነው? ክፈተው በሉ ክፈተው። አንተ ክፈት ውሻ። እኔ እኮ ኢንተርኔት ላይ ለማየት ስልክ ላመጣ ነው የገበለስኩት። ጀዝባ እኔ
በሩን ክፈት። ምን አባህ ነው የምታየው? ሚስቴን ጡት ማን አባህ ሚስቴን ጡት ይልኛል? ክፈተው አንተ። ዛሬ ይሻላል። ዛሬ አንተ በሩን እንዳታሰብረኝ፣ በሩን እንዳታሰብረኝ። ዛሬ ይሻላል። ክፈተው፣ ክፈት። ወይኔ ሳሚ ክፈት። ጡት አታሳይ አንቺ፣ አትክፈችለት። ከፍተሽላት ከሆነ ትልቅ ጸብ ነው የሚፈጠረው። ፍቅር ወይኔ ሳሚ ፍቅር ትገባለህ ዛሬ ወደዚህ ነው ወደዛ ነው ፕራንክ ነው።